ኢንቪቴሽን በጣም ወሳኝ የሆነ አጀንዳ ነው ከምላችሁ በላይ ኖርማሊ ስራችን በጣም ብዙ ፐርሰንቱን የሚይዘው እሱ ስለሆነ ማለት ነው። ኢንቪቴሽን ሲኖር ነው ብዙ ነገራቱ ተያይዘን ልናወራ የምንችለው ኢንቪቴሽን ሲኖር ነው። እና ኢንቪቴሽን የሚለው ቦታ ላይ በደንብ ትኩረት አድርጋችሁ እንድትሰጡ እኛም ደግሞ የሄድንበትን 1 2 3 ማነሳቸው አጀንዳዎች አሉ። እነሱን በደንብ አድርጋችሁ አዳምጣችሁ ወደ ተግባር ያው ማዳመጥ ዋጋ የለውም ወደ ተግባር እንዲገቡ ስንል ያው 1 3 አጀንዳዎችን አነሳላችኋለሁኝ። የመጀመሪያው ፕላትፎርሞች ላይ ሄዳችሁ ለመጀመሪያ ጊዜ ኢንቪቴሽን ስትሰሩ የሚገጥሟችሁ ችግሮች አሉ። እነሱን ቀለል አድርጌ አነሳላችኋለሁ። ሁለተኛ ስትሰሩ አሰራሩስ እዛ ፕላትፎርም ላይ ምን አይነት አክት ነው ማሳየት ያለባችሁ፣ ምን አይነት ሁኔታ ነው ማሳየት ያለባችሁ የሚለውን አሳያችኋለሁ። ሶስተኛው ደግሞ እንዴት አድርገን ነው ከዛ ፕላትፎርም ላይ ነቅለን ወደዛ አምጥተን እንዴት ነው የምናመጣቸው፣ እዚህ ከመጡስ በኋላ ምንድነው ማድረግ ያለብን የሚሉትን አጠር አድርጌ ሳላበዛ እነግራችኋለሁኝ። ኖርማሊ መጀመሪያ ማወቅ ያለባችሁ ነገር ኢንቪቴሽን አሁን ላይ ይሄ በአካል የሚለው ነገር ያው ኖርማሊ የምታገኙትን ቀን በቀን የምታገኙት ሰው ማስገባት እንጂ እንደው በአካል ሰው አስገብታችሁ የሆነ በጣም ትልቅ ሰክሰስ ትሆናላችሁ ብዬ የሆነ ትንሽ የሆነ ኔትወርክ ሊሰራ ይችላል እንጂ የሆነ ጥሩ የሆነ ሰክሰስ ይኖረዋል ብዬ አላስብም። ለምን አሁን ትልቁም ባልቴቱም ሽማግሌውም ወጣቱም ህፃኑም ሴቱም ወንዱም ሶሻል ሚዲያ ላይ ነው ተቀምጦ የሚውለው። ቲክቶክ የማይነካካ ስክሮል የማያደርግ ሰው የለም፣ ፌስቡክ የማይገባ ሰው የለም። እና በጣም ማህበረሰቡ ያለው ሶሻል ሚዲያ ላይ ስለሆነ ሶሻል ሚዲያ ላይ አሁን አይታችሁ ከሆነ አንድ የሆነ ነጋዴ 7ኛው ህንፃ ላይ ሱቅ ተከራይቶ መጋዘን አድርጎ ግራውንድ ላይ 70,000 80,000 ብር የተከራየ ሰው የበለጠ ንግድ ይነግዳል። ያንኛው ከፍ ያለ ህንፃ ላይ ተከራይቶ በቃ የሆነ መጋዘን ይዞ የቤቱ ማለት ነው ዴሊቨሪ ምናምን እየሰራ ኖርማሊ ሶሻል ሚዲያውን በደንብ አድርጎ ስለሚጠቀምበት ያንኛው ሰውዬ ግራውንድ ላይ 100,000 ብር 200,000 ብር ተከራይቶ የከፈለውን ለቤት ኪራይ የሚከፍለውን በልጦ ይሄንኛው ይገኛል። ለምን ሶሻል ሚዲያ በደንብ ስለተጠቀመ። ሰው አሁን ተጉዙ ሄዶ ምናምን እቃም መግዛት አቁሟልና ላችሁ የፈለኩት ሰው ያለው አሁን ላይ ሶሻል ሚዲያ ላይ ነው። ጭራሽ ደግሞ ለኛ ስራ እንኳን እኛ አይደለንም ዴሊቨሪ እንኳን የሚልኩ የፊዚካል የሆነ እቃን እንኳን የሚሸጡ ሰዎች ሶሻል ሚዲያ ላይ ተፍተፍ እያሉ ነው፣ እንኳን እኛ አይደለንም ማለት ነው። እኛማ ለዚህ ነገር በጣም ተገቢዎች ነን። ሶ ይህን ስራ ለመስራት ስታስቡ ኖርማሊ እናንተ ጋር ታለንት ከሌለ ታለንት ላይ ላይቭ ላይ ወጣችሁ ታለንታችሁን አሳይታችሁ ከጊፍተር ይዛችሁ ምናምን የመስራት አላማ ከሌላችሁ እኛ ቢሄድንበት እኔ ሜሲ ሄላስ በሄደችበት እነ ሙሂንን አፍሌት በሄዱበት ያንን መንገድ ከሆነ የምፈልጉት ኢንቪቴሽን ላይ በጣም ትኩረት አድርጉ ከምላችሁ በላይ አይምሯችሁን እዛ ብቻ አሰሩት። ሶ ከምንም በላይ እኔ ያው መቼም ሁሉም የሞከረውን ነው የሚናገረውና እኔ የሞከርኩት ቲክቶክ ላይ ነው። አሁን በደንብ አብዛኛውም አሁን ላይ በደንብ ቫይራል እየወጣ ያለው በደንብ ሰው ያለው ቲክቶክ ላይ ነው ብዬ አምናለሁ። ሌላው ሶሻል ሚዲያ ላይ በደንብ አለ፣ ግን ኖርማሊ በጣም ህዝቡ አሁን ላይ እየነጎደ ያለው ቲክቶክ ላይ ነው ብዬ አስባለሁኝ። እና ቲክቶክ ላይ ፕሮሞሽን ከመስራት በፊት አንድ ነገር መያዝ መቻል አለባችሁ። እንደው ሄዳችሁ በዜሮ ፎሎ በዜሮ ምንም ከዛ በፊት ቪዲዮ ሳትፖስቱ ሄዳችሁ ፖፖ ላይቭ ምናምን እያላችሁ እንድለፈልፉ እኔ አልመክራችሁም። እንደዛ ባታደርጉ ጥሩ ነው። የሆነ ማንነታችሁን ለመገንባት ሞክሩ፣ በትንሹም ቢሆን በፎቶ ሊሆን ይችላል፣ በጽሁፍ ሊሆን ይችላል፣ በሆነ ነገር። እኔ አሁን ራሴን የገነባሁበት የሆነች 10 ምናምን ሺህ ፎሎወርስ ነበረችኝ። አሁን 220 ምናምን ደርሷል። እኔ ፖፕን ሳስተዋውቅ ግን 10 ምናምን ሺህ ፎሎ ነበረችኝ። ማንነቴን ገንብቼው ነበር መጀመሪያ፣ ለማህበረሰቡ ደርሻለሁ። መጀመሪያ በምን ኢስላሚክ ኮንቴንት እለቅ ነበረ። ኢስላሚክ ኮንቴንት የሃይማኖተኛ ኮንቴንት እለቅ ነበረ። ኖርማሊ ማህበረሰቡ በትንሹም ቢሆን ያቀኛል። እኔ ምንነቴን ስለታወኩኝ ወጥቼ ፖፖ ላይቭ ላይ 3,000 ብር የተከፈልኩ ነው በቀን በወር 90,000 ብር ምናምን ብዬ ስናገር ኖርማሊ ሰው ገብቶ ከዛ በኋላ በጣም ነው ቪዲዮዎች የታዩት። ላይ በቀን 3,000 ብር የሚለውን ቪዲዮ ስሰራ ከኋላ የነበሩኝ ቪዲዮዎች በጣም ታዩ። ለምን ታውቃላችሁ? ሰው ይጠራጠራል። በቀን 3,000 ብር በወር 90,000 ብር ስል ይሄ ሰውዬ ምንድነው? እስኪ ቆይማ ማን ነው ይገባና ፕሮፋይሌ ውስጥ ወደኋላ ማንነቴን ያጠራል። ከዚህ በፊት ስለቃቸው የነበሩ ቪዲዮዎች፣ ከዚህ በፊት ሳረጋቸው የነበሩት እዛ ስቀልድ ሳፊዝ መቀለድ ምናምን ነገር ፈን ራሱ ፕሮግራም አድርጋችሁ የፈን ቪዲዮ ሰሩ እኮ ኖርማል ነው። ግን
ይሄ ዝም ብላችሁ ኖርማሊ የማይሆን አፖሳሰት የምትፖስቱ ዝም ብላችሁ ያገኛችሁትን ነገር የምትፖስቱ አይነት ሰዎች ከሆናችሁ ለምትሰሩት አሁን ላይ ለምትሰሩት ቪዲዮ አመኔታ ያሳጣባችኋል። ሶ ማንነታችሁን ገንቡ። የሆነ ኮንቴንት ያዙ። ኮንቴንት ብዙ አይነት ኮንቴንት አለ። ኮንቴንት ሲባል ሃይማኖተኛ ኮንቴንት ሊሆን ይችላል፣ ፈን ነገር ሊሆን ይችላል፣ ጽሁፎች መልቀቅ ሊሆን ይችላል። እናንተ ደስ ይለኛል ይሄ ነገር በጣም እወደዋለሁ የምትሉትን ኮንቴንት ለመያዝ ሞክሩ። እንደው ዝም ብላችሁ ሄዳችሁ ቀጥታ ፖፖ ላይቭ ምናምን ብላችሁ ኢንቪቴሽን ብትሰሩ ኢንቪቴሽን በዛ መልክ አይሰራም። ማርኬቲንግ በባህሪው ራሱ ማርኬቲንግ አይደለም ይባላል። ስለ ማርኬቲንግ ትንሽ የምታውቁ ሰዎች ትረዱኛላችሁ ምን እያወራሁ እንደሆነ። ማርኬቲንግ ራሱ ማርኬቲንግ አይደለም። ብቻውን ማርኬቲንግ ሆኖ አይቆምም። ከሆነ ፕሮዳክት ጋር ከሆነ ነገር ጋር ሊቆም የሚችለው። ሶ ሂዳችሁ ቀጥታ ስራ የምሰሩበት ከሆነ አይታችሁ ከሆነ አሁን የቲክቶክ ላይ የፕሮሞሽን አካውንቶች አያድጉም፣ ቶሎ ቪው አያገኙም። ለምንድን? ፕሮሞሽን ቀጥታ ፕሮሞሽን ብቻ የሚሰሩ ከሆነ አያድግም። ለዛም ሲሉ ምን ያደርጋሉ? ከሆነ ፈገግታ ጋር ከሆነ ኮሜዲ ጋር ከሆነ ቁም ነገር ጋር ከሆነ የሆነ ነገር ጋር አድርገው አብረው የሚያቀርቡላችሁ። ሶ እዛ ቦታ ላይ ሄዳችሁ ከመስራታችሁ በፊት እንደ ሀሳብ ጽሁፎችን አጋሩ። ማንነታችሁ ሊገልጽ የሚችሉ ጤና ላይ የምትሰሩ ሰዎች ካላችሁ ስለ ጤና ጥሩ ነገር መናገር፣ ተማሪዎች ካላችሁ ስለ ትምህርታችሁ ስላላችሁበት ላይፍ ጥሩ ነገራቶችን ለሰዎች ማንነታችሁን በትንሹም ቢሆን መገንባት። ለምን ለመቶ ሰው ለ200 ሳይሆን ማንነታችሁን በትንሹ ከገነባችሁ ለመነሳት በጣም ብድግ ያደርጋችኋል ብዬ አስባለሁ። ሶ መጀመሪያ ሂዳችሁ ፕሮሞሽን ከመስራት በፊት ትንሽም ቢሆን ራሳችሁ ለመገንባት ሞክሩ ለማለት ነው ባጭሩ። ከዛ በኋላ ሂዳችሁ ቪዲዮ ስሩ። ቪዲዮ ስትሰሩ ይሄ ወቅታዊ የሆነ ነገር ስሩ። ወቅታዊ የሆነ እያየሁ ነበር አንዳንድ ሰዎች በጽሁፍም የጻፋችሁትን እያነበባችሁ የምትሉ ሰዎች አላችሁ። ባይዘወይ ግን በዙ አጋጣሚ ሁሉ ጊዜ የምናገረው ንግግራችሁን ስትናገሩ የምትናገሯትን እያንዳንዷን ነገር ወቁ። እኔ በቀን 3000 ብር የሚለውን ቪዲዮ ስሰራ ወላሂ ነው የምላችሁ እያንዳንዷን ጽፌያታለሁኝ። የተናገርኳትን እዛ ቪዲዮ ላይ የተናገርኳትን ንግግር በሙሉ ጽፌያታለሁ ወረቀት ላይ ጽፌያት። ግን አይታችሁ ከሆነ ስናገር ሸምድጄዋለሁ። ሸምድጄን የተናገርኩት እንጂ እያነበብኩ አልተናገርኩም። እና አንደኛው ያ ነገር የሆነ ወጣ ያለ ነገር እንዳትናገሩ ያደርጋችኋል። ይሄ ዛግ ያለ አነጋገር እንዳትናገሩ ምናምን ነገር እንዳትሉ ያደርጋችኋል። ለሰው ጥሩ የሆነ ምላሾችን የሚሰጡ ነገራቶችን እዛው ላይ በቀን 3000 ብር ስል በወር 90,000 ብር ስል እኮ ለሰዎች አይምሯቸው ላይ ይሄ ነገር ከሃይማኖት ጋር የተያያዘ ይሆናል እንዴ ብለው ሊሉኝ ስለሚችሉ ብዬ እዛው ጋር ምላሽ እሰጣለሁኝ። እዛው ወረቀቱ ላይ ይነግራችኋል። ወረቀቱ ባፉ ይነግራችኋል። ሶ ልትናገሩ ያሰባችኋትን ንግግር እያንዳንዷን ጻፏት ልትሉ የፈለጋችሁትን። ከዛ በኋላ የቪዲዮውን ዋና መግቢያ ከቪዲዮ ውስጥ በጣም አሪፍ የምትሉትን ፓርት ልክ እኔ አሁን በቀን 3000 ብር ብዬ እንደተናገርኩት አሪፍ የምትሉትን ፓርት ወደፊት አውጡት። ከፊት አድርጋችሁ መናገር ጀምሩ። ቪዲዮ ስትሰሩ ከምንም በላይ በጣም ሰፖርት ይሄ ነው ልናገር ዛሬ የገባሁበት እዚህ ቤት ገብቼ ለመናገር የፈለግኩት ትልቁ አጀንዳ ይሄ ነው። አሁን የምናገረው ንግግር ነው። ቪዲዮ ስትሰሩ ኢንቪቴሽን እስከሰራችሁ ድረስ የሰራችሁትን ገንዘብ ማሳየት ግዴታ አለባችሁ። እኛ እኮ ወላሂ ነው የምላችሁ የሚመጣብን ጫና እኮ እኔና አላህ ነን የማውቀው። እኔ በራሴ ልንገራችሁ፣ እኔ የማገኛትን ብር እያንዳንዷን ብር ሳሳያችሁ የሚመጣብኝ ጫና ወላሂ ነው የምላችሁ። አበድረኝ የሚልህ ብዙ ነው። መጥፎ ነገር በአንተ በአካል መጥፎ የሚያስብብህ ብዙ ነው። የሆነ ባለ ሀብት አድርገው አስበው ሌላ ነገር ሊያደርጉህ የሚያስቡት ብዙ ናቸው። በጣም ብዙ ነገር ይደርስብናል። እኔ እየወጣሁኝ ኮሚሽን ሳሳያችሁ ምናምን ነገር ኖርማሊ ነፃነት እንደሌለው አውቃለሁ። ተደብቀን የሆነ ነገር ማድረግ አቅቶን አይደለም፣ ግን የምንሰራው ስራ ስለሚያስገድደን ነው። እኔ በጣም የተጠቀምኩበትን አንድ ነገር ልንገራችሁ። የምሰራትን እያንዳንዷን ገንዘብ ዛሬ ሳሳያችሁ፣ ዛሬ ኮሚሽን አሳይቻችኋለሁ። ዛሬ ጠዋት ኮሚሽን አሳይቻችኋለሁ። ነገ ከነገ ወዲያ ለማገኘው ኮሚሽን ዛሬ ያሳየኋችሁ ኮሚሽን በጣም ትልቅ ቫልዩ አለው። ሶ የምትሰሯትን እያንዳንዷን ገንዘብ ለነጋችሁ ፍሬ እንዲያፈራ አድርጉት። ዛሬ 100,000 ፖይንት ሞላላችሁ አይደለ? ዊዝድሮ አድርጉ፣ ተጠቀሙ። ዋይፋይ ሙሉበት፣ ከፈለጋችሁ ብስኩት ብሉበት፣ ከፈለጋችሁ ዳቦ ብሉበት። እሱ ላይ አይደለም የምላችሁ፣ ግን ያቺን ዊዝድሮ ያረጋችኋትን ገንዘብ ይዛችኋት ሶሻል ሚዲያ ላይ አውጡ። ወጣችሁ ዛሬ እኮ ይሄን ያህል ብር አገኘሁኝ፣ ዛሬ እኮ በኦንላይን ስራ ብቻ አገኘሁኝ፣ ይሄን ሰርቼ ይሄን አደረኩበት ትሉ ያቺ
100,000 ፖይንቷ 1,000 ምናምን ብሯ ሌላ 1,000 ምናምን ብር ይዛ ትመጣለች። ሌላ 3 4 5 6 ሰው ኢንቫይት የምታደርጉት ሰው ታገኛላችሁ። ሌላ ሰው ሌላ ነገር ወለደች ማለት ነው። ነገ ከነገ ወዲያ የምታወጧትን 200,000 ፖይንት ደግሞ ተናገሩ ወታችሁ 20 እኮ ዶላር አገኘሁ ዛሬ 20 ዶላር ሰርቻለሁ እንዲህ አድርጌያለሁ። በራሳችሁ አገላለጽ አድርጋችሁ ያቺ 20 ዶላር ደግሞ 50 ዶላር ትወልዳለች። ከዛ እየተባለ ይሄ ኔትወርክ ፒራሚድ እየሰፋ ይመጣል። ሶ ኢንቪቴሽን በጣም 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 ቫሊዩ አለው። ኢንቪቴሽን ላይ ያገኛችሁትን ኢንካም መናገር በጣም ትልቅ ቫሊዩ አለው። ሰው ደግሞ ኢንቪቴሽን ላይ ሊሰራላችሁ ወጥቶ ለእናንተ እንዲህ አድርጌያለሁ ብላችሁ ስትናገሩ ሊያምናችሁ የሚችለው እናንተ ራሳችሁ ምን እንዳደረጋችሁ ሲጠይቋቸው ነው። አንተ ምን አግኝተሃል ነው የምትባለው መጀመሪያ። እስኪ ላይቭ ግባና እንዲህ እየሰራሁ ነው ምናምን ብትል አንተ ስንት አገኘህ ነው የምትባለው መጀመሪያ። ሶ አንተ ያገኘኸውን ነገር ማሳየት መቻል አለብህ። ሁለት ነገር እዚህ ጋር ያዙልኝ። በቃ ጫና ያለበት ነገር አንደኛ ወጥቶ ራሱ ስትናገሩ ፊት ማስመታት አንድ ጫና አለው። በቃ ይሄ ያልተለመደ ነገር ነው። እሱን ቻሉት። ማንም ወዶት አይደለም እሱን የሚያደርገው ግዴታ ስለሆነብን ነው። ሁለተኛ ደግሞ ወጥታችሁ ስትናገሩ ያገኛችኋትን ኮሚሽን ያገኛችኋትን እያንዳንዷን ነገር ስትናገሩ ሌላ ራሱን ችሎ ጫና ይመጣል። የሚመጡትን ጫናዎች ግን የመቋቋም አቅም ሊኖራችሁ ይገባል። ለዚህ ነው አሁን ሳይኳችሁን ዝቁጭ የምንገነባው ነገ ከነገ ወዲያ ላይ የሚመጣባችሁ ጫና እንድትቋቋሙ። ስለዚህ እባካችሁ ኢንቪቴሽን የምትሰሩ ሰዎች ወጥታችሁ ዝም ብላችሁ ከመናገር የሆነች ልጅ ነበረች፣ የሆነ ቭሎግ ላይ የጀመረች ልጅ ነበረች። ዛሬ እስኪ በፖፖ ላይቭ የሰራሁትን ብር እናውጣ ብላ ይዛን ትሄዳለች። ባንክ ቤት ሂዳ ብር ተቀብላ ስወጣ ከዛ ሂዳ ኬክ ስበላበት በጣም ታሳየን ነበር። የሆነች ልጅ ነበረች ቲክቶክ ላይ። ሶ እንደዚህ አይነት ነገራቶች በጣም ተወዳቸው አሁን ላይ። ብሩን እኔ አይታችሁ ያጠቁም እኔ ብር ወልጄ ይመስላችኋል? ፈልጌ ይመስላችኋል? ብዙ ነገር እኮ አለብን እኮ ያንን ስናደርግ፣ ግን መሆን ስላለበት ማድረግ ስላለብን ያን ነገር እያደረግን ያለው። ስለዚህ ብሩን በእጃችሁ ይዛችሁ ሊሆን ይችላል። ብቻ ሰዎችን ጥሩ ግንዛቤ ሊያሳድር የሚችል ነገር ይዛችሁ ለማውራት ሞክሩ። እናንተ ይዛችሁ ሲያያችሁ ነው ሰዎች ሞቲቬት ሊሆን የሚችሉት። እናንተ የሆነ ቦታ ሩት ትናንትና ወጣ እኮ ስትናገር ከመሬት ተነስቼ እንዲሁኝ እያለች ስታወራ ኖርማሊ አሁን ላይ ያለችበት ሁኔታ ጥሩ ሆኖ ስላሳየች ነው እኮ ዛሬ ሰው ግልብጥ ብሎ ለመምጣት ወይም ደግሞ የእሷን ቪዲዮ ቁጭ ብሎ የሚያየው። ገብቷችኋል? ያለችበት ተጨባጭ የያዛችሁ እናንተ ሰርታችሁ የደረሳችሁ መጀመሪያ የደረሳችሁ ስትባሉ ግዴታ እንደኔ መኪና ገዝቻለሁ እንደ ሸርፈዲን አንተ እኮ መኪና ገዝተህ ነው ልትዩ ትችላላችሁ። ያን አይደለም እምላችሁ። 10 ዶላር 20 ዶላር ዋጋ አላት። ኢንተርኔቴን ወጥታችሁ በኢንተርኔት ላይ ፖፕ ላይ በሰራሁት ብር ፓኬጅ ሞላሁ የወር ፓኬጅ ሞላሁ ብትሉ በጣም ያንን ነገር የሚፈልገው በጣም ብዙ ሰው አለ። የሆነ ነገር ኢንቪቴሽን ስትሰሩ ከሆነች ጋር አያይዛችሁ ለማለት ነው። እያበዛሁ እንደሆነ ይሰማኛል። ወደ ሶስተኛው ስመጣ ወደ አፕሊኬሽኑ ወደዚህ ስትጋብዙ ኖርማሊ ፖፕ ላይቭ ብላችሁ ባትናገሩ ጥሩ ነው። አንደኛ ኢንቪቴሽን እንድትጠቀሙ፣ ሁለተኛ ደግሞ ራሱ ቲክቶክ ሰርድ ፓርቲ ምናምን ብሎ ይይዛችኋል። ቪዲዮዎቻችሁ ቫይራል አይወጡላችሁም። ሶ ወደ ቴሌግራም ቅድም ሄላ ስትናገር ነበር። ወደ ቴሌግራም ላኳቸው። ቴሌግራም ባዮ ላይ ያስቀምጡ ሊንካችሁን። ወደ ቴሌግራም በአካልም ከሆነ በጣም ይከብዳል። ይሄ ስልክ ቁጥር ምናምን የምታስቀምጡ ከሆነ ሰው ድንገት ቫይራል ወጥቶላችሁ ሰው ከበዛባችሁ ማኔጅ አታደርጓቸውም። የሚሻለው አንድ ቪዲዮ ታዘጋጃላችሁ፣ ቴሌግራም ላይ ታስቀምጣላችሁ። ያችን ቪዲዮ ቴሌግራም ቻናል ከፍታችሁ ታስቀምጣላችሁ። በዛ በቪዲዮ አማካኝነት እናንተ ፓርቲ ላይ እንዲመጡ ነው የምታደርጓቸው። አከፋፈቱ ምናምን ሙሉ የሚናገር ቪዲዮ አድርጋችሁ ፓርቲያችሁ ላይ ይመጡላችኋል። ፓርቲያችሁ ላይ ይዛችሁ ቅድም ሂላ ስትናገር የመጨረሻ ንግግሬ ነው። ቅድም ሂላ ስትናገር ነበር አንድ ሰው ፖፕ ላይቭን ብሎ መጥቶ እናንተን አምኖ መጥቶ ግብት እንዳለና ፓርቲያችሁ ላይ ቁጭ እንዳለ ይሄ በጣም በጣም ትልቅ እድል ነው ለእናንተ፣ ትልቅ ከሚባለው በላይ። በዛ ሰዓት ያላቀናችሁትን ሰው መቼም አታቀኑትም። በዛች ሰዓት የሆነ ፎሎ አፕ መሰራት መቻል አለበት። ያንን ሰውዬ እንዲጓጓም ፖፕ ላይ እንዲቆይም እንዳይቆይም የምታደርጉት በዛች ሴኮንድ ነው። በዛች ሴኮንድ መጥቶ እናንተ የሆነ ሌላ ወሬ ይዛችሁ ሌላ ነገር እያወራችሁ ዛዛታ እያወራችሁ ሰውየው ተመልሶ ከሄደ ከፖፕ አንድ ጊዜ መሀለኛውን ነክቶ ከወጣ ሂዶ ወጣ ቀረ፣ በቃ አታገኙትም። በዛች ሴኮንድ ግን እናንተም ብሎ አምኖ በገባበት ሴኮንድ ዶላር ምን እንደሆነ ፖፕ ምን እንደሆነ እውነት
አፑ ላይ ዶላር እንዳለ እስኪ ባክበል እስኪ እዚህ ሄደህ እስኪ ይሄ ዶላር ምልክቱ ይኸው ንግድ ባንክ ይኸው ምናምን ብላችሁ እሱ ላይ ስራ ማሰሩ ከሆነ የሆነ በትንሹም ቢሆን ልቡ ላይ ስለ ፖፕ እውነተኝነት ከሰራበት እንደሚለወጥበት ቢያንስ ይሄ መጥፎ ነገር ሌላውን ታችሁት መጥፎ ነገር እንደሌለው እንኳን ማሳመን የማትችሉ ከሆነ እንደተባለው እኔ 5000 ሰው ይዣለሁኝ፣ ሜሲ 1000 ምናምን ሰው ይዟል፣ ሄላ ሰው 1000 ምናምን ሰው ይዛለች፣ እንትና 10000 ሰው ይዟል፣ ይዘን እንቀራለን። ተመዝግበዋል፣ ተመዝግበው በዛ ይቀራሉ። ሶ በዛ ሴኮንድ አትስገብገቡ፣ ኤጀንሲዎች አትስገብገቡ። ዝም ብላችሁ ለማስመዝገብ ባክበል ልጁ ምንም ነገር ሳይገባ ባክበል ማይ ኤጀንሲ ግባ ምናምን መዳረቅ ምን ይዘ ልጁ ከገባው እኮ ባክበሉ እኮ ራሱ ሄዶ እኮ ይመዘገባል ከፈለ እናንተ ቤት መሆኑን ከወደደው ማለት ነው። ሶ በዛች ሰዓት ፎሎ አፕ ላይ ስሩ። በደንብ አድርጋችሁ ያላችሁን አቅማችሁን ተጠቅማችሁ የሰውየውን ሁኔታ አይታችሁ ቴክኖሎጂያዊ ከሆነ እንደ ቴክኖሎጂ አዋቂ፣ ምንም የማያውቅ ሰው ከሆነ ደግሞ በትንሹም ቢሆን ቀስ አድርጋችሁ አግርታችሁ በዛች ሰዓት ለማውራት ሞክሩ። ያችን ነገር ካደረጋችሁ ቁም ነገረኛ ሰው ናችሁ ማለት ነው። ሰውየውም ወጥቶ አይቀርም፣ ተመልሶ ይወጣል። ምናልባት ከፖፕ ቢወጣል ራሱ የሆነ የጫራችሁበት ነገር ስላለ ተመልሶ ይመጣል። ኔትወርካችሁ በዚህ መልኩ እየፋፋ ይሄዳል። ከዚህ በላይ መሄድ አልችልም፣ ያው ርዕስ እንዳልቀጥል። ኦኬ ሸረፍዬ፣ ጥሩ ነው እንትን ያልከን። አንድ ጥያቄ ግን ሳትወጣ እዚሁ ጋር እንትን ልበልልህ። ለምን አንተን ስራህን ሁሌ እንትን ስለምን ሼር ስለምታደርገኝ ውጤትህንም ስለምናይ ለምሳሌ በቲክቶክ ላይ ይሄ ያልከውን ቪዲዮ አስታውሳለሁ። ኦልሞስት በጥቂት ቀናቶች ውስጥ በአንድ ቀን በሁለት ቀን ውስጥ አካባቢ ይመስለኛል 2 ሚሊዮን ቪው ወዲያው መጣና በጣም ብዙ ሰዎች ነው የመጡትና እነዛን ሰዎች ኦልሬዲ እንዴት ኢንቫይት እንዳደረግ ቆንጆ አድርገህ ክሊር በሆነ መልኩ በሚገባ መልኩ አሳይተህናል ከኢንቪቴሽን ጋር ያለውን። ግን እነዛን ሰዎች አምጥተህ እንዴት ማኔጀብል ነበር? አሁን የብዙ ሰዎች ጥያቄ በጣም ብዙ ሰዎችም ሲመጣ እንዴት አድርገን ፎሎ አፑን እንዴት አድርገን እንትን እንበለው የተወሰነ ነግረህናል። ግን ማኔጅ ያደረክበት ለአንተ የሰራልህ ያ ሁላ ሰው መጥቶ ከአንተ ጋር እንዲቀጥል የሆነበት ወይም ደግሞ ከማጆሪቲውም ለምሳሌ 5000 ሰው ከመጣ 5000 አክቲቭ ሰርቷል ባንልም ግን ደግሞ ከ5000 3000 መስራት ወይ 2000 ወይ 1000 መስራት ቀላል አይደለም። ምክንያቱም ይሄ ኮሚሽን ይሄ ይናገራል። እንግዲህ ላለፈው 1 ዓመት በወር 7 አንተ ራስክ ስለምትናገረው ነው እኔ እዚህ ጋር ምደግመው እንጂ አንተ ማትናገረው እኔ እንትን አለልም። ግን በወር $7000 ማግኘት ቀላል አይደለም። የብዙ ሰዎች ድሪም ነው፣ ወይም ያንተን ፈለግ መከተል በጣም ብዙ ሰው ይፈልጋልና ያንን እንድታመጣ ያደረገ ላለፈው 1 ዓመት ሳይነቃነቅ እንደዚህ ሊስት ላይ ከኢትዮጵያ አንደኛ የሆኑ ሊስት ላይ ይሄንን አቺቭ እያደረክ መምጣትህ ቱ ደ ፖይንት ስንሄድ ቲምህ ላይ ስትሮንግ የሆነ ሲስተም አለ፣ ስትሮንግ የሆነ ነገር አለ። ያንን ሁላ ሰው ለምሳሌ አሁን 5000 ሰዎች ሊመጡባቸው ይችላሉ፣ ከዚህ በኋላ ሊመጣብን ይችላልና ያንን እንዴት አድርገን ማኔጀብል ለማድረግ እዚች ጋር ትንሽ ነገር ብዙውን ነግረህናል። ትንሽ እዚች ጋር እንድጨምርና ከምንድነው ከፎሎ አፕ እና ኢነብሊንግ ጋር እያይዘህ በጣም ትንሽ ደቂቃህን አልወስድም፣ ግን መሰረታዊ ነገር ስለሆነ ነው። ያንን ማኔጅ ያደረክበትን መንገድ ሙሉን አምጥተህ አንተ ጋር ያደረከው ወይስ አከፋፍለህዋል ቲሞችህ ላይ ወይስ እንዴት ነው ይሰራልህ የሚለውን ትንሽ እሷ ላይ እንትን በለንና እንሸኝሃለን። ሸረፍዬ ቴንኪ። እሺ ኖርማሊ ቅድም ትዝ ብሎ ነበር የዘለልኩት ለምን መሰለሽ? ብዙ ሰው ለጀማሪዎች ስለሆኑ እዚህ ያሉት ብዙ ሊደሮች ይኖራሉ። ሊደሮች ግን አብዛኛው ጀማሪ ስለሚበዛ ወደ ጀማሪዎች ትኩረት ስላደረኩ ነው። ኖርማሊ ቅድም የተናገርኳቸውን ነገራቶች ካደረጋችሁና ሶሻል ሚዲያ ላይ የምትንቀሳቀሱ ከሆነ ጊዜ በኋላ ይሄ ነገር ያጋጥማችኋል። የሆነ ቪዲዮአችሁ ቫይራል ይወጣል። በቃ ይሄ እንደ ምሳሌ ጠቅሳቸው ይችላሉ። እንደ ትናንትና እንደመጣው ፊራ እንደ ኡሳም ብዙ ልጆች ልጠቅስላቸው ይችላሉ። እንደዚህ ቲክቶክ ላይ የሚሳተፉ ብለውት አንድ ቀን ቁጭ ብለን ስንቆጥረው ኡሳም ጋር ወደ ከ50 ምናምን ቪዲዮ በላይ ወደ 100 ምናምን ቪዲዮ ሰርቶ ነው 100ኛው ነው ቫይራል ይወጣለት እና ብላችሁት የሆነ ቀን ቫይራል ይወጣል የሆነ ቪዲዮ እና በዛ ሰዓት ሰው ግልብጥ ብሎ ይመጣባችኋል። በቃ ሳታስቡት ይሄ ቪዲዮ ቫይራል ይወጣል ብላችሁ ያላሰባችሁት በጣም የተጨነቃችሁበት ቪዲዮ ቫይራል አይወጣም። በጣም ተጨንቃችሁ ተጠባችሁ በቃ ምናምን ነገር ቪዲዮ ሀታ ካሜራማን ይዛችሁ የሰራችሁት ቪዲዮ ብዙ ጊዜ ቫይራል አይወጣም። ሳታስቡት ሞንጨር አድርጋችሁ የሰራችሁት ቪዲዮ ቫይራል ወጥቶ ታገኙታላችሁና ብቻ ሶሻል ሚዲያ ላይ የምትንቀሳቀሱ ከሆነ ሳታስቡት የሆነ ቪዲዮ ይወጣባችኋል ቫይራል። በዛ ሰዓት ሰው ግልብጥ ብሎ ይመጣልና
ያን አጋጣሚ እኔ እንዴት አድርጌ እንዳለፍኩት ልንገራችሁ። መጀመሪያ ምንድነው ያደረኩት? ኤጀንሲዎች ጋር ተደዋወልኩኝ። ወላሂ ነው የምላችሁ። መዝገብ ነበረኝ እኔ በስነ ስርዓቱ ስሰራ መዝገብ አለኝና ስልኬ ላይ ምናምን እንደዚህ ሴቭ ምናምን ማድረግ አይደለም፣ መዝገብ አለኝ በስነ ስርዓቱ ኤጀንሲዎችን፣ ሆስቶችን ስማቸውንና ስልክ ቁጥራቸውን የምመዘግባቸው አገራቸውን የሚይዝበት መዝገብ አለኝና አንድ ቀን የኤጀንሲ ሌቭል ይመስለኛል ቢ ወይም ኤ አካባቢ ነው ያለሁትና የኤጀንሲ ሌቭል እየወረደብኝ ተቸገርኩኝ በጣም። የገባሁ ብዬ ሴሌብሬት አደርጋለሁ፣ መልሶ ይወርዳል። ሁለተኛ ሴሌብሬት አላደርግ። እንግዲህ ሱፐር ነው የሚጠብቁኝ ሰዎች፣ እኔ ግን ቢ ነው ያለሁት፣ እነሱ ኤ እንዳለፍኩ ነው የሚያውቁት ምናምና ሳየው የልጆች ድክመት አለ በቃ በሁሉም ጋር። ከዛ አንድ ቀን ቁጭ ብዬ ጠዋት 12 ሰዓት ጀምሬ መደዋወል ጀመርኩኝ ኤጀንሲዎች ጋር እና ሳወራቸው አብዛኞቹ የስራ ፍላጎት ሞራል አላቸው ምናምን፣ ግን በሰዓቱ በቃ ኔትወርክ ላይ በጣም ሰውት አለ። እኔም እንዲህ ያደረኩ ነው። 5 ልጆች አሉኝ፣ 5 እንዲህ 3 ልጅ አለ፣ 3ቶቹ እንዲህ አድርጊያቸው ይሉኛል ሳወራቸው። ሰው እነሱ ፍላጎት ካላቸው እኔ ለምን ሂጄ ከሶሻል ሚዲያ ላይ ሰዎችን ይዤ አልመጣም የሚል እንትን አደረብኝ። በቃ ፍላጎት አደረብኝ። ከዛ ቪዲዮ ማዘጋጀት አለብኝ ብዬ ቪዲዮ ወደ ማዘጋጀት ሄድኩኝ። ሂጄ ቪዲዮ ሳዘጋጅ ይሄ በቀን 3000 ብር የሚለውን ቪዲዮ ሳዘጋጅ እንደው ቫይራል ቢወጣ ድንገት እንኳ ብዬ ምን አደረግኩኝ? ባዩ ላይ ስልክ ቁጥር አለን ቶሎ ነው ያልኩት። የዛን ሰዓትንም ተሸውጃለሁ። አሁን ላይ ቢሆን የማደርገው እኔ ቻናል ነበር የማደርገው። ግን አይታችሁት ከሆነ ስክሪፕቷን ሳስቀምጥ መጨረሻ የቪዲዮ መጨረሻ ላይ ባዩ ላይ ስልክ ቁጥር አለ ብዬ ስልክ ቁጥሩን አላሳየሁም። እዛ ቪዲዮ ላይ የሆነች በቀስት ምልክት ደበቅኳትና ባዩ ላይ ስልክ አለን ቶሎ ነው ያልኩት። ከዛ አስታውሳለሁ ሐሙስ ቀን ነው ያንን ቪዲዮ የሰራሁት እና ሐሙስ አካባቢ ፖስትቸው ሐሙስ ጧት ስነሳ ወደ 20 ምናምን ሺህ ቪው አግኝቷል በትንሽ ደቂቃ ውስጥ ማለት። ደነግጥኩ በጣም። ያን እኔ በሰዓቱ ጉጉ አይደለሁም፣ እኔ ብልጥ እንጂ ጉጉ አይደለሁም። ለማድረገው ነገር እያንዳንዷን ነገር አውቃለሁኝ። እኔ ከዛ ቪዲዮ የራሴን ስልክ ቁጥር አስቀምጬ የተጠቀምኩበትን ቀን አላስታውስም። ታምኑኛላችሁ? አታምኑኝ? 3.3 ሚሊዮን ቪው ሲያገኝ 3.3 ሚሊዮን እስከዚህ ደቂቃ ድረስ ቪው ሲያገኝ የኔ ስልክ ቁጥር አልተቀመጠም እዛ ባዩ ላይ። አንድ ቀን ተቀምጦ ያቅም የዓመት ከምናምን ነው ከስቼ እስከምወፍር ድረስ ማለት ነው። እና የተቀመጠው እስከዛሬ ድረስ እስከዚህ ደቂቃ ድረስ የተቀመጠው የኔ ኔትወርክ ልጆች የልጅ ወይም የልጄ ወይም የልጅ ተቀመጠው። ምን አረኩኝ? ባቢ የሚባል ልጅ ነበር፣ ደወልኩለት። መጀመሪያ አወራሁት። ባቢ ታንታ ነግሬሃለሁኝ እንደዚህ የልጅ ችግር አለብኝ ብለሃል፣ ያንን ልቅረፍልህ፣ በደንብ አድርገህ ስራ። በቃ አወራሁት፣ ብዙ ደቂቃ አወራሁት። ተዘጋጀ ምናምን ቁጭ አለ። ቁጭ ባለበት ቀን ያንን ቪዲዮ የፖስተትኩት። ከዛ ያንን ቪዲዮ ለቀቁት። ሰው ተንጋግቶ መጣ። 20 ምናምን ሺህ ቪው ሲያገኝ በጣም ብዙ ሰው ወደ በትንሹ ከ5000 6000 ሰው በላይ 20 ያለው በአንድ ጊዜ ቴሌግራም ላይ። ሸረፈዲን ኧረ ተጨናነቁ፣ ቴሌግራም መመለስ አልቻልኩም፣ በቃ ምን ላድርግ አለኝ። ከዛ ወዲያው ምን አደረኩኝ? ሀብቴ ጋር ደወልኩኝ። ሀብትሽ እንደዚህ እድል መጥቷል፣ እንደዚህ አንተ እንደነገርኩ እንደዚህ እናድርግ። ሀብትሽ ጋር ደግሞ ለትንሽ ደቂቃ ቢያንስ ለ3 ሰዓት ለ4 ሰዓት የምትሆን ባዩ ላይ አስቀምኩለት። እሱም ጋር ሄዶ ወደ 5000 ሰው 20 ያለው። ከዛ ቀየርኩት። ቤቲ ጋር ሄድኩኝ፣ አይሻ ጋር ሄድኩኝ። አውቃችኋለሁ ለሚሄድበት ማለት ነው። ኸይረዲን ጋር ሄድኩኝ። ቅዱስ በሰዓቱ አልነበረም። ኸይረዲን፣ እነ ባቢ፣ እነ መሐመድ አሊ ዞርኩት። ሙሉ የኔ በኔ ቲም ያሉትን ኤጀንሲ ያረኳቸውን ወደ 50 ምናምን ልጆች ነበርኩ። ዙር ሄድኩባቸው እንዳለ። ከዛ ሁሉም ቴሌግራም ላይ 5,000 ሰው 4,000 ሰው አለ። ቀስ እያሉ ያን ጀመሩ ራሳቸው። ከዛ ሄድኩኝ የልጅ ጋር ገባሁኝ። ለማን ነው? ለቅዱስ ልጅ ለነ ዮርዳኖስ ምናምን ወርታች መውረድ ጀመርኩኝ። ያም አልበቃይ ብሎ ቴሌግራም ላይ ሀይ ብለውን እየተዘከረኩ አስቸግረውኝ ላይቭ ላይ ይቀመጥ ነበር። ላይቭ ላይ ተቀምጬ ገስት ላይ እያስገባሁ አሲዝ ነበረ። ትዝ ካላችሁ እነ ቃልዬ በነበራችሁበት ጊዜ እነ ወለላ ምናምን ይይዙ ነበረ። በሰዓቱ ግን ከዛች ዓመት ጀምሮ እስከዚህ ድረስ እኔ ልጅ አልተቀበልኩም። ለልጆች ልጅ የሰጠው እኔ እንደምክር የምመክራችሁ ነገር እንደዚህ በጣም በግፍ የሚመጡ አይነት በጣም በብዛት የሚመጡባችሁ ሰዎች ካሉ አትስገብገቡ። ለራሴ አትበሉ። ልጆቻችሁን ሰፖርት አድርጓችሁ። ምሳሌ 5 ልጆች ከቲማ 5 ሰው ምረጡ። መጀመሪያ 5 ሰው። ከዛ እነሱን ይሄ እንደ ዝም ብሎ እንደዚህ ስልጠና ብቻ ሳይሆን
ፕራይቬት ወሬ አውሩ ሁላ ተደዋውላችሁ በቃ ያለውን ነገር በደንብ አድርገው ይንገሯችሁ፣ በደንብ አድርጓችሁ ንገሯቸው ምናምን፣ አስጠጓቸው እንደ ወንድም በደንብ አድርጋችሁ ካስተማራችሁ ለእነሱ ልጅ የመስጠት ስራ ትሰራላችሁ። የመጡትን ልጆች ትሰጧቸዋላችሁ። ከዛ እነሱ ይበቃችኋል ብላችሁ ተሳስቡ ደግሞ ለሌላ ይበቃችኋል ብላችሁ ተሳስቡ ደግሞ ለሌላ፣ ከዛ የእነሱ ደግሞ በእነሱ ስር ደግሞ ወዳሉት ትሄዳላችሁ። በቃ እንደዚህ ያላችሁ ትዞሩበታላችሁ። ሶ የሰው ያ ሁላ ቁጥር መጥቶ እኔ አንድ ነገር ልንገራችሁ እንትን አልላችሁም 11,000 ሆስት ያለው ልጅ አለ። 11,000 ሆስት ያለው 11,000 በእኔ ኔትወርክ ውስጥ ነው ያለው። 11,000 ሆስት አለው በስሩ። ተው ይህን ነገር ተው ይቅርብህ። የሆነ ቪዲዮ ሰርቶ ቫይራል ወጥቶለት ነው እና በሌላም ሰዎች አሰርቶ በራሱም ሰርቶና ተው ይቅርብህ፣ ምን ይሰራልሃል? እንዶ ሸረፍ አንተ የማይደረስክበት እደርሳለሁ፣ እንዶ አንተን እበልጥሃለሁ ምናምን ወሬው በቃ ይሄ ነው። እኔ ብበልጠኝ እኮ ደስተኛ ነኝ፣ ግን ተው ይሄ ነገር አይጠቅምህም። ኔትወርኩን አንደኛ ልጆቹን ትጎዳቸዋለህ። የሚመጡ ልጆች ሰፖርትህን ስለማያገኙ ያቋርጡብሃል። ሁለተኛ ደግሞ በአንተ ኔትወርክ ያለ ኔትወርክ አይጠነክርም። ተው ልጁ እንደሚገባው ያው ሱፐር ገብቷል። መግባቱን ግን አንዳንዴ ከሱፐር ወርዶ ሁላ አገኘዋለሁኝ አሁን ላይ ሳየው 150 ሚሊዮን 160 ይገባል፣ ተመልሶ 140 ይገባል ምናምን በዚህ ጋፕታ ውስጥ ነው ያለው አሁን ለራሱ ማለት ነው። እና ብዙ ጊዜ ተውለዋለሁኝ ግን አይሰማኝም። እኔ የመጡትን ልጆች በ3.3 ሚሊዮን ቪው ሲገኝ የመጡትን ልጆች በስሬ ባረጋቸው ማለት ነው ወላሂ ያለማካበድ አንድ 50,000 ሰው ይሆናሉ ያለማካበድ። ግን ያንን 50,000 ሰው በሰንስርዓቱ የበተንኩት በሰንስርዓቱ በቃ ብትን አድርጌ ያስቀመጥኳቸው። ሶ በኔትወርኬ ጠንካራ ሆነልኝ። ተጋባ እስከዛሬ የማገኝበት ኮሚሽን የዛን ጊዜ የሰራሁት ስራ ነው። ስለዚህ ሰዎች በግፍ የሚመጡባችሁ ከሆነ አይታችሁ እንደ ልጆቹ ሁኔታ ለአንዱ 50 ሰው ለአንዱ 20 ሰው ለአንዱ የሆነ ሰዓት ላይ ምን አደረግ ነበር መሰላችሁ? አካውንታቸውን እቀበላቸዋለሁኝ። የሆነ ሰው ባዩ ላይ ከማስቀመጤ በፊት አካውንቱን እቀበለዋለሁኝ። አካውንቱን ተቀብዬ እኔ ጋር አዳረገው ነበር ሌላ ስልክ ላይ። ከዛ ልክ ስልኩን አስቀምጥና አየዋለሁኝ ስንት ሆስት እንደነበር። መጀመሪያ 50 ሆስት ከነበረው ይሄ ልጅ 200 ሆስት ይበቃዋል ብዬ ካሰብኩኝ ልክ 200 ሲል ሂጅ አነሳዋለሁ ከባዩ ላይ ይበቃዋል ብዬ ስለማስብ ማለት ነው። ከዛ ለሌላው ደግሞ 30 ለሌላው 50 እያደረኩኝ እበታትነው ነበር። ሶ እንደዚህ በግፍ የሚመጡባችሁ ከሆነ ኔትወርካችሁ ላይ በታትኑት። ከመበተናችሁ በፊት ልጆቹን ሰብስባችሁ 4 ሰው 5 ሰው 10 ሰው 20 ሰው ይዛችሁ በደንብ ያለውን ነገር ጭምቅ አድርጋችሁ አውሯቸው በደንብ አድርገው እንዲያስተናግዱላችሁ ማለት ነው። ከዛ ለነሱ ለዚህ ሁላ ሰው አሁን 1200 ሰው አለ። ለ1200 ሰው ስልጠና መስጠትና ለ12 ሰው ስልጠና መስጠት በጣም ነው የሚለያየው። አሁን 1200 ሰው ላወራ ቢል ማውራት አይችልም። እዚህ ቤት ሀሳብኛ መናገር እንጂ ማዳመጥ አንችልም። የዚህን ሁላ ሰው ግን ኮሚቴ ማለት ነው። የዚህን ሁላ ሰው አሁን አብይ አለ ምሳሌ አብይ አሁን ወርዶ እታች የሆነ ሰፈር ውስጥ ሂዶ የሆነ ነገር ይቀበላል እንዴ? አይቀበልም እኮ አይደለ? ሚኒስቴሮች አሉ ወርታች ይወርዳል ወደ ፓርላማ ወርዶ ምናምን ነገር ተዋቅሮ የሆነ ፒራሚድ ነው እኮ አብይ የፒራሚዱ ጫፍ ላይ ቢሆን እኛ እታች ነው ያለ ነው አይደለ? እታች ያለ ሰው ሂዶ አብይ ማግኘት አይችልም። አይ እንደው አብይ እኔ ስራ መስራት ያለብኝ እንደው ሁሉንም እኔ መስራት አለብኝ። ምንም እነዚህ ልጆች አላማሩኝ፣ እነዚህ ፓርላማ ላይ የሚቀመጡ ሰዎች አላማሩኝም፣ ስለዚህ እኔ ማህበረሰቡን መምራት አለብኝ ብሎ ቢል ይሆናል? አይሆንም እኮ። እታች ወርዶ እኔ ሊያወራ ነው? እታች ወርዶ እኔ ጋር አይሆንም። የቀበሌውንም ፈርሞ አይሆንም። ስለዚህ ምንድነው የሚደረገው? እዛ ጋር አወቃቀር አለ ራሱ የተቀመጠ ወደ ፓርላማ ወርዶ እየሰፋ ወደ ክልል ወደ ቀበሌ እያለ ማህበረሰቡ ጋር ይደርሳል። ሶ እናንተ ራሳችሁን እንደ ንጉስ አድርጋችሁ ከላይ ፒራሚዱ ላይ አስቀምጡት። ከዛ በስራችሁ አወቃቀር አስቀምጡ። 12 ሰው 10 ሰው በጣም ጥሩ የምትላቸውን ሰዎች አስቀምጡ። ከዛ ለነሱ ደግሞ የሆነ ህዝብ ስጧቸው። ከነዛ ህዝብ መካከል ደግሞ የሆነ ሰው መርጣችሁ ደግሞ ሌላ ህዝብ ስጧቸው። እየሰፋ ይሄዳል። ሀሳብሽን ጥያቄሽን በደንብ አድርጌ ገልጬዋለሁ ያስባለሁ። ሌላ ጥያቄ ካለ እቀበላለሁ።